ውድና የተከበራችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በድጋሚ በቪዲዮ መጥቼላችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ትንሽዬ ግጥም ነች ስለ እናት ፍቅር ማለት ነው። እና ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጉን ማበረቻቻ ኮሜንት መጻፋችሁን እንዳትረሱ በፍቅር እጠይቃችኋለሁ። እንግዲህ ግጥሙ ደግሞ አሳያችኋለሁ ማለት ነው። ግጥሙን እንግዲህ እንደምታዩት ይሄን ይመስላል። ያው ብዙም ባይነበብም ይህች ትንንሽዬ እንግዲህ በእጄ ነው የጻፍኩት፣ ኮምፒውተር አይደለም የጻፈው እና የእናት ፍቅር ነው። አንድ ላይ እናነበዋለን ማለት ነው። እንግዲህ አሁን ግጥሙ እንደምታዩት ልናነበው ነው። ያውንም ላነበው ነው። እህት ወንድሞቼ እንደምን አላችሁ? እልምጥን ያለ ግጥም ልጋብዛችሁ። የግጥሙ ርዕስ ምንድነው ካላችሁ ኑሪልኝ እናቴ ይላል። ጠረንሽ መዓዛ፣ ድምፅሽ መድኃኒቴ፣ የህይወቴ ፋና ብርሃን ማብራቴ፣ ከፍቶሽ እንዳላይሽ ደልቶሽ እንጂ እናቴ፣ ደልቶሽ እንጂ እናቴ፣ እናት ሆነሽ እንጂ ከፍኖለትሽ ሳያቅ እንደ ሰማይ ርቀት እንደ ምድር ጥልቀት ያሳለፍሽው ስቃይ፣ እናት ሆነሽ እንጂ ማን ይወጣውን ነበር ያን ስቃይ ሰውነትሽ ደቆ ውበትሽ ተራክፎ መልክሽ ተቀይሮ ቁንጅናሽ ተራክፎ አሳደግሽኝ እማ ስንት ነገር አልፎ አሳደግሽኝ እማ ስንት ነገር አልፎ ተራራው በሙሉ ቢሆንልሽ ፎቅ ተራራው በሙሉ ቢሆንልሽ ፎቅ በጭራሽ አያልቅም ያንቺን ሀቅ።
በጭራሽ አያልቅም ያንቺን ሀቅ ወርቅ ይላል። ድምፄ ደግሞ ኤርፎን አድርጌ አይደለም ማወራው፣ አንዳንድ እየተሰማ አይደለም መሰለኝ። አሁን ተመልሼ ሳዳምጠው ደግሞ ተሰማ አይደለም፣ ትንሽ ይራቅ ብሏል ማለት ነው። እና ደግሞ በግንባታው በሁሉ ቢሆንልሽ ፎቅ፣ ተራራው በሙሉ ቢሆንልሽ ወርቅ፣ በጭራሽ አያልቅም ያንቺን ሀቅ ይላል። እንግዲህ ሀሳብ አስተያየታችሁ ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። የዛሬው ግጥማችን ይሄን ይመስላል ማለት ነው። የዛሬው ቆይታችን ይሄን ይመስላል። ስለ እናት ፍቅር እስቲ ትክክል ነኝ ወይስ አይደለንም? ስለ እናት ፍቅር እንደው ምን ቃላት አይገልጸውም። እንግዲህ እኔ ብዙም እንትን አላልኩትም እላችኋለሁ እና ረጅምም አይደለም በትንሹ ነው የገጠምኩላችሁ እና ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በፍቅር እጠይቃችኋለሁ ማለት ነው። ሼር፣ ሰብስክራይብ ማድረጉ ለእኔ አዲስ ሆናችሁ እንዳትረሱኝ፣ እንዳታልፉኝ ደግሞ በፍቅር እጠይቃችኋለሁ። መልካም ቆይታ ይሆንላችሁ። በድጋሚ በሌላ ቪዲዮ እንገናኛለን ኢንሻአላህ። መልካም ቆይታ ይሆንላችሁ። እንግዲህ በሌላ ቪዲዮ በድጋሚ እንገናኛለን። ዛሬ ያው ትንሽዬ ግጥም ቢሆን ያው ስለ እናት ፍቅር የእናት ፍቅር ያው እንግዲህ ቃል አይገልጸውም። እናት ደግሞ ያው እንግዲህ ሁላችንም እናት በሆነ አባት በአባታችን በእናታችን ድርድር እንደሌለ ሁላችንም እናውቀዋለን ማለት ነው እና ብዙም ባለ ግጥሙ ብዙም ባይነፋም ባይከፋም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።